ሰላም ጤና ይስጥልኝ። ዩቲዩብ ቻናል ቤተሰብ የሆናችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑኝ። እኔ ኦሪት እባላለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉኝ። ዛሬ ማሳያችሁ የፊት ዮጋ ነው። የፊት ዮጋ ማለት የፊት ማሳጅ ነው። ፊታችንን እንዴት ማሳጅ አድርገን እንዴት ፊታችንን ቆንጆ ቅርጽ እንዲኖረን ያደርገናል። አንደኛ፣ ሁለተኛ ነገር ደግሞ ፊታችን እንዳይሸበሸብ ያደርጋል። በጣም አሪፍ ቆንጆ ቅርጽ እንዲኖረን ያደርገዋል። ፊታችንን በጣም ቆንጆ ነው። ስንተኛ ማታ ጀስት 5 ደቂቃ በቂ ነው። ባላችሁ ኦይል ፊታችንን ማሳጅ ማድረግ፣ ኦይል ግን መኖር አለበት። እንዳውም ካያችሁ ብዙ ጊዜ ኮሪያኖች በጣም ፊታቸው 65-70 ዓመት ሆነው ራሱ በጣም ያንግ ናቸው። ያ ኮሪያን፣ ጃፓኒዝ እንደዛ ነገር ናቸውና ፊታቸውን በጣም ማሳጅ የፊት ዮጋ በጣም ነው የሚጠቀሙት እና ፊት በሚቀባቡትም ነገር በጣም አሪፍ ነው። ዛሬ በአልመንድ ኦይል ነው። ባላችሁ ኦይል ይቻላል። በፈለጋችሁ ኦይል ማድረግ ትችላላችሁ። በፈለጋችሁትም በክሬም ነገር ማድረግ ትችላላችሁ። ብቻ እጃችሁ ብቻ እንትን እንዳይሆን ደረቅ እንዳይሆን ብቻ ማለት ነው። በጣም አሪፍ ነው። በጣም በጣም የሚያስፈልገን ቦታ እዚህ አካባቢ ነው። ብዙ ጊዜ የሚጨማደደው እዚህ አካባቢ እንደዛ ማራይ አፍንጫችን ስር ባለው እቺ አይናችን አካባቢ እቺ አይናችን ጋር እንደዚህ እንዳይጨማደድ ማለት ነው። እንደዚህ ሳረግ ወይኔ ጠንካራ መስሎኝ። ኦ ማይ ጋድ እቺ አይናችንን በዚህ በኩልም እንደዛው እንደዚህ አይናችን። ሌላ ደግሞ ግንባራችን ጋር ብዙ ጊዜ ግንባራችን ላይ ነው እንትን የሚለው የሚጨማደደው። አሁን እነዚህ እንዳይጨማደድ ይረዳናል ማለት ነው። ማታ እንድች ብናረጋት በቃ እና እኔ ብዙ ጊዜ ማሳያችሁ ለሴቶች ብቻ አይደለም ለወንዶችም ነው። ለወንዶችም ይጠቅማል። የፊት ዮጋ ማሰራት ለወንዶችም ቆንጆ ነው። ይሄ የሚቀባባ ነገር ሚክስ ተደርጎ የሚቀባባ ነገር ለፊታችን ለቆዳ እስከሆነ ድረስ ለወንድ ለሴት የሚባል ነገር የለም። እንደዛው ፊታችንን ማሳጅ ለማድረግ ወንድ ሴት የሚባል ነገር የለም። ወንዶችም ሴቶች ለሴቶችም ለወንዶችም ይሆናል። ስለተከታተላችሁ በጣም አመሰግናለሁ። ሰብስክራይብ ላላደረገኝ ደግሞ ሰብስክራይብ አድርጉኝ። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ ስላያችሁልኝ ቪዲዮዬን። በሌላ ፕሮግራም ደግሞ እስከምንገናኝ ድረስ ሰላም ሁኑልኝ ውዶቼ። አመሰግናለሁ።